ያው እኔ የምሰራው በሳሪስ ውስጥ ነበረ። ሆቴል ውስጥ ነው የምሰራ። 1 ሰዓት ገቢ ነበርኩኝ እና አንድ ካስተመር ነበረኝ ተመላልሶ የሚጋብዘኝ። ከዛ በቃ ሁሉ ቀን ይጋብዘኛል፣ ቲፕ ይሰጠኛል ምናምን። በቃ አሪፍ ሰው ነው የምለው ሰው ነው። እዛ መጨረሻ ላይ አንድ ቀን በጣም ሁላችንም ጓደኞቼ ምናምን ጋበዘና ውስኪ ምናምን አውርዶ ጠጣነ። ይዞኝ ሄደ። ጥቁር መኪና ናት የያዛት መኪና። የት ነው ስለው ደርሰናል እያለ ከከተማ ወጣ ይላል፣ ከአዲስ አበባ ወጣ ይላል። የሆነ ሜዳ ቦታ ነው። ሜዳ ቦታ ላይ የሱ ቤት አለ። መጨረሻ ላይ ደረስን። ስንደርስ የት ነን? በቃ እዚህ ግቢ ነን ምናምን ብሎ ስንገባ መኪና ውስጥ ያለን የሆነ የመቀየር ባህሪ ምናምን አመጣብኝ። በቃ ሰውነት የተለየ ቁጣ በቃ መወፈር አመጣ። የለም እንትን አለ፣ ተኩሰት አተረብኝ። ከዛ አይ በቃ እኔ ነው ሰክሬ ሊሆን ይችላል ምናምን ብዬ እኔም ዝም ብዬ አብሬ ሄድኩኝ። ስሄድ መኪና ላይ ወረድኩኝ። ግቢ ምናምን ብሎ መኪናውን መንገድ ላይ አቆመ። ግቢም አላስገባትም። እሱ ግብት ብሎ ቀየር እንዳለብኝ እኔ እየሮጥኩ ነው የወጣሁኝ። እየሮጥቼ ጥበቃ አካባቢ አለ የሆነ እንትን ማሳ ነገር ነው፣ የሆነ እህል ነገር አለ መሰለኝ፣ ዛፍ ነገር አሉ። ያንን የሚጠብቅ ጥበቃ አለ። ወደሱ እየጮኩ ሰድ ሰው ከኋላ እየተከተለኝ ነው ለካ። እየጮኩ ሰድ ምንድነው ብሎ ሰውየው መሳሪያውን እንትን ወደኔ እየሮጠ ሲመጣ ሰውየው የሆነች ቀጭን መንገድ አለች ወንዝ ውስጥ የሆነች ወንዝ ነገር ነው፣ ቀጭን መንገድ አለች። ከዛ ውስጥ ልክ መሳሪያውን ሲያቀባብልበት ሩጦ ገብቶ ተሰወረ። እንዲሁም ጓደኞቼም ወደ እንድ ሰው ጅብነት ነገር የለም እንደዛ አይነት ነገር ነው የተቀየረ። ጸጉሩ ምናምን ሰውነቱ ጸጉር ብቻ ሆነ። በቃ የተለየ ጥቁር ጸጉር ነው ያወጣ። ሙሉ ሰውነቱ በቃ ፊቱ እንደ መቀየር ነገር ሆነ፣ እንደ ጉበት ነገር ምናምን ሆነ፣ ተቀየረ። በቃ ብጥብጥ አለ፣ ፍትፍት አለ ፊቱ። እዛም በቃ እኔ በርግጥ ከዚህ በፊት ጓደኛዬም እንደዚህ አይነት ነገር ደርሶባታል። ጓደኛዬ ክላስ ውስጥ ከገቡ በኋላ ነው ክላስ ውስጥ ጊዜያዊ ገብተው እንትን ሲሉ በቃ ተቀይሮ ምናምን ጀርባዋን ጣቱ 4-5 ጣቱ በቃ የለም እንደ ሰይጣን ጥፍር ነው የሆነ። እንደዛ ሆኖ ጀርባዋን እንደዚህ ልትወጣ ስትል የጎተተበት ጀርባዋ ፍንጭጭር አድርጓታል። በሩ ተገንጥሎ ምናምን አምልጦ በደረጃ ላይ ወጣ። እሱስ ወደ ምንድነው ተቀየረ? እሱ ጥፍሩና በቃ ሰውነቱ ንፍትፍት አለ። በቃ ሮጦ ሲወጣ እኛ ነን ያየነው። ንፍትፍት አለ። እዛ ልጅቱ ስናይ ጀርባዋ እንዳለ በቃ የጥፍሩ አሻራ ከታች እስከ ታች በቃ ከላይ እስከ ታች እንዳል ፍንጭር ብላለች። ከዛ ይሄ በቃ ሞራኗ በጣም እንትን ብሎ አሁን ጸበል ላይ ነው ያለች። ጻድቃነ ማርያም ነው የምትኖረው። ያኔ ካንቱ የነበረው ሰውዬ ከዛ እንደዚህ ምልክት አይቼበት አላውቅም። በቃ ሽንት ቤት ሄዶ ብዙ ሰዓት ይቆያል። ብዙ ሰዓት ሲቆይ ያኔ ምን ሲጋራ እየሳበረ ምናምን ነው። ሌላ ነገር የሚሆን አይመስለኝም ነበር። ለዛ ነው ይሰጥሽ ደህና ብር 2005 ከ3000 ብር ድረስ ቲፕ ባለ 500 ብር 1000 ብር ሰጥቶኝ ይላል። ብር ግን አንቺ ጋር አይቆይም፣ ይጠፋብኛል። ምንም አይቆይም። እና ድንገት ምንድነው በቃ ምን ነው በቃ ይሄ የዚህ ገንዘብ አይሰራም ምናምን እያሉ እንላለን ሁሉ ቀን። የዚህ ህይወት ገንዘብ አይበረከትም ስለምን በዛ አስበነው አናውቅም ሁላችን። ይጣፋል ማለት ነው። ስልብ ይልብናል በቃ ካስቀመጥንበት። በተለይ በቃ ንጹህ ገንዘባችን ነው የምናገኘው። የሱ ገንዘብ ተደባለቀ ማለት ዘበት በቃ ምንም አናገኝም። ከዛ በኋላ ግን አንቺ ደረሰብሽ? ከዛ ድጋሚ ከተደረሰብሽ ነው ጥቃት አላደረሰብኝም። ከዛ በኋላ በቃ ፖሊስ ጣቢያ አመለከትኩ። በጧት ሲነጋ ምንም ቤት ነገር የለም። በቃ ጥበቃውም እንደዛ መሰከረልኝ። ከዛ ፖሊሶች አደረሱኝ ወደ ቤቴ በመኪና።
ፖሊስ ጣቢያ የሰጠሽ መልስ ምንድነው? ለምን አሉ? ሲታይ ቃላት የጣብቶ ሲታይ አካባቢ ሲፈተሽ ምንም ነገር የለም። ምንም መረጃ የለም። ቤት የሚባል የለም። ጭራሽ መኪናም የለም። ምንም ነገር የለም። ከዛ በቃ እንደዛው ወደ ቤቴ አመለሱኝ ፖሊሶች። በለቱ ያው ያሳዝን ነበር የምታየው ነገር። ትንሽ ለሳምንት የሚሆን ስራ አልገባውም። እንደዚህ አሁን ሌላ ጥቃት ያደረሰባችሁ ሰዎች አሉ? አዎ ጓደኛዬ ያልኩት ጻድቃነ ማርያም ናት። አሁን ከሷ ሌላ ብዙ እናወራለን ተሰብስበን እንደዚህ እና ብዙ ታሪኮችን ይነግሩናል። በርግጥ ብዙ ልክ እንደዚህ የሚቀየሩ ሰዎች በጣም የሚቀየሩ በጣም አሉ። ግን አብዛኞቹ ሲቀየሩ ወደ ጅብነት ነው የሚቀየሩ። ወደ ጅብነት ጥፍራቸው በቃ የተለየ በቃ ጥፍራቸው አድጎ በቃ ኖርማል ከነበሩት አብረህ ስትቀርባቸው አብራቸው ስትገባ የተለየ በቃ። ለፖሊስ ጣቢያ ግን አሁን እንደኛ ያመለከታችሁበት ነው ማጋዳሚ ነበር? ያ እኔ በለቱ አመልክቻለሁ። ባመለክትም ያገኘሁት ነገር የለም። አላገኙልኝ ገባ። በዛን ሰዓት ምንም ያገኙት መረጃ የለም እና ጥበቃው ብቻ መሰከረልኝ። ግን ያው የሚያገኘው መረጃ ነገር ሲኖር ነው እነሱ እንትን የሚሉልኝ። ግን በለቱ ምንም ቦታ ምንም የለም የነበር። በፊት አንቺ ሰዎች ሲነግሩሽ እንደዚህ ወደ ጅብነት የሚቀየሩ ሰዎች አሉ ሲባል ታምኚ ነበር? አላምንም ነበር ነው እንደዛ ነው። ኧረ እኔ እንጃ ምናምን ነበር። አሁን ግን አመንኩ። ባይኔም አየሁኝ። ባይኔቻውን ለማመን ራሱ ይከብደኛል። ሰው ሩቅ ቦታ አልሄድም፣ ራቅ ወዳለ ቦታ አልሄድም። መኪና ይዣለሁ ካሌ ደግሞ አልሄድም። ገብቷል። ብዙ ነገር የተብረቀረቁ ነገሮች እኛ እንደሚሸውዱን በጣም አየሁኝ። በጣም እና ሁሉ ቀን መጥቶ ሲጋብዘኝ ምናምን ኖርማን ሰው መስሎኝ ብዙ ሰዓት ሽንት ቤት ይቆያል። በቃ ሌላ ነገር ሽንት ቤት ይቆያል። ምን ሆኖት ነው እያልኩ እጄ ቼክ በማድረግበት ሽንት ቤቱን ዘግቶ እዛው ነው የሚሆነው። እና በዛ ነው ሌላ መልእክት ነው በቃ። ሁሉም እኛ ቢያንስ ሆቴል ውስጥ ሰራተኛ እስከሆነ ድረስ ቼክ ማድረግ ለብር መሳሳት የለብንም። ብር ኃላፊ ነገር ነው። ቢያንስ በዛን ሰዓት እኔ መድኃኒዓለም ረድቶኝ ባልወጣ ኖሮ ምን እንደምችል አውቀዋለሁ። እኔነቴ አይገኝም የነበር። ግን መጠንቀቅ፣ ብዙ አለመጠጣት። ብዙ ከጠጣን ቢያንስ ያ ነገር አይደለም በብዙ ነገር እንጋለጻለን። በጣም ለወደፊት ዓለማችን እንደናቀፋለን እና ያንን ነው የምናገረው አብዝተን